ጻድቅ ማን ነው? የኔ ሥራ መልካም አይደለም፣ ለመጽደቅና በፊት ለመቆም አያበቃኝ። እኛ የዓለም ብርሃን። ይህ መለኮታዊ ኃይል በሱ ላይ በሙላት ተገልጦ ይታያል። ከተካፈልኩት ከእግዚአብሔር ሕይወት የተነሳ ብርሃናት አባት ማለት እግዚአብሔር አብ አባታችን ነው። ሰላም የጌታ ሰላም ይብዛላችሁ። ይህ ይራራል ሚዲያ ነው። የእግዚአብሔርን ርህራሄ ፍቅርና ቸርነት እያሰብን በእግዚአብሔር ቃል ጌታ ኢየሱስ ክርስቶስን ወደ መምሰል የምናድግበት ደግሞ በፍቅሩና በርህራሄው የቀደሰንን ጌታ እግዚአብሔር አምላካችንን እያመሰገንን እግዚአብሔር እንዲያስተምረን በፊቱ የምንቀርብበት ሚዲያ ነው። እግዚአብሔርን ይህንን ሚዲያ ስለሰጠን አመሰግናለሁኝ። እኔና ባለቤቴን ይህንን እንድናደርግ የእግዚአብሔር ፈቃድና ቸርነት ሆኖልናል። ክብር ለስሙ ይሁን። እኔ አገልጋይ አቤኔር እባላለሁኝ። ዛሬ ደግሞ ከኔ ጋራ የእግዚአብሔርን ቃል አብረን እንከፋፈላለን። እግዚአብሔር እንደሚያስተምረን ለልባችንም እንደሚናገረን በፍጹም እርግጠኛ ነኝ። ጌታ ኢየሱስ ክርስቶስን ጥቂት በጸሎት አመስግኜ እጀምራለሁኝ። አብራችሁኝ ከመንፈስ ቅዱስ እንድትማሩ በታላቅ ትህትና እጋብዛችኋለሁኝ። ጌታ ኢየሱስ ክርስቶስ በርህራሄው በምህረቱ ያገኛችሁ። እግዚአብሔር አባት ሆይ አመሰግንሃለሁ። በልጅ በጌታ በኢየሱስ ክርስቶስም በዚህ በይራራል ሚዲያ ድምጽህን ለማሰማት እኛን ለመጠቀም ስለወደድክ አመሰግንሃለሁ። በክርስቶስ ኢየሱስም ዛሬ ደግሞ እኔ ባሪያህን አልፈ ትውልድን ታገኝ ዘንድ እግዚአብሔር ሆይ በክርስቶስ ኢየሱስም እለምንሃለሁ። መንፈስ ቅዱስ አንደበቴን ተቆጣጠር፣ የሰሚዎችን ጆሮ እንዲሁም ይሄን ፕላትፎርም ለአንተ አሳልፌ እሰጣለሁ በጌታ በኢየሱስ ክርስቶስ ስም አሜን። ወገኖቼ አስተማሪው መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ዛሬ ያስተምረናል። መንፈስ ቅዱስ ለነፍሳችን ብቻ ሳይሆን ለመንፈሳችን ሁሉ ያስተምረናል። ከውስጥ የሚነሳ የእግዚአብሔር የሆነ ትምህርት በህይወታችን ላይ ተገልጦ መታየት ስለሚችል ማለት ነው። ክብር ለእግዚአብሔር ይሁን። ዛሬ ከምሳሌ መጽሐፍ ምዕራፍ 4 ከቁጥር 18 ላይ በፊትለፊቴ አዲሱ መደበኛ ትርጉምና የበፊቱ ትርጉም የ1954 አለ። እንግዲህ በዚህ ላይ ያለውን ቃል በማንበብ ትምህርቴን እጀምራለሁኝ። እግዚአብሔር አምላክ ይረዳኛል፣ ጸጋው ይበዛልኛል። ለእናንተ ደግሞ እግዚአብሔር ባላችሁበት ስፍራ ከዚህ ቃል ህይወት መንፈስ መካፈል ይሁንላችሁ። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ይባረክ። በምሳሌ መጽሐፍ ምዕራፍ 4 ከቁጥር 18 ላይ እንደዚህ የሚል የእግዚአብሔር ቃል ሐሳብ አለ። የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተገለጠ ይሄዳል ይላል። ክብር ለእግዚአብሔር ይሁን። ይህ የጻድቃን መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ ደግሞ እየተገለጠ ይሄዳል የሚለው ቃል በቀጥታ እኛን የሚመለከት ነው። ለማንኛውም ስለ ጻድቃን ስናወራ ስለ መጽደቅ ስናወራ በመጀመሪያ በዚህ ጉዳይ ላይ ጥያቄ ሊሆንባችሁ የሚችል ሰዎች ምናልባት ይሄ መልእክት እናንተ ጋር ስለሚደርስ ጻድቅ ማን ነው? ጽድቅስ ምንድነው? የሚለውን በጥቂቱ ዳስሼ አልፋለሁኝ። ክብር ለእግዚአብሔር ይሁን። ስለዚህ ጻድቅ ማን ነው? ጻድቅ የሚለው የእግዚአብሔር ቃል ጻድቅ እያለ በብሉይ ኪዳን በብዙ ስፍራዎች ላይ ይጠራል፣ እንዲሁም በአዲስ ኪዳንም አለ። ስለዚህ ይህ ጻድቅ የሚባል ሰው በእግዚአብሔር ፊት ይህ ስም የተሰጠው ሰው ማን ነው የሚለውን በጥቂቱ እንዳስሳለን። የእግዚአብሔር ቃል ጻድቅ የሚለው በእግዚአብሔር በላከው ወይም በልጁ በኢየሱስ ክርስቶስ በሕያው የእግዚአብሔር ልጅ ያመኑ ሁሉ ጻድቅ ይባላሉ ማለት ነው። ጽድቃቸው ደግሞ ምንድነው? በእርሱ ማመናቸው ጽድቅ ሆኖ ተቆጥሮላቸዋል። ይህ ማለት ጌታ ኢየሱስ ክርስቶስ ወደ ሕይወታቸው ያስገቡ፣ በሕይወታቸው ውስጥ ኢየሱስን የከተቱ ደግሞ በእነሱ ሳይሆን ጌታ ኢየሱስ ክርስቶስ በሰራው ሥራ በመስቀል ላይ በተከፈለው ዋጋ አምናለሁ፣ በእኔ አይደለም ነገር ግን በአንተ እጸድቃለሁኝ፣ የኔ ሥራ መልካም አይደለም፣
ለመጽደቅና በፊት ለመቆም አያበቃኝም። ነገር ግን ያንተ ስራ ጌታ ሆይ፣ ነገር ግን አንተ የከፈልከው ጌታ ሆይ፣ በአንተ ስራ እኔ ጸድቃለሁኝ በፊትህም እቆማለሁ ብለው ያመኑ እምነታቸው ጽድቅ ሆኖ ተቆጥሮ እነሱ ደግሞ ጻድቃን ይባላሉ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህ በምሳሌ መጽሐፍ ምዕራፍ 4 ቁጥር 18 ላይ ያለው ቃል የጻድቃን መንገድ ግን እንደ ማለዳ ብርሃን ነው፣ እኩለ ቀን እስኪሆን ድረስ እየደመቀ ይሄዳል የሚለን ስለዚህ ሰው የሚያወራ ነው ማለት ነው። ይህ ሰው አምኖ ስለ ጸደቀው ሰው አምኖ የእግዚአብሔር ቤተሰብ የእግዚአብሔር ልጅ ስለሆነው ስለዚህ ሰው የሚያወራ ነው ወገኖቼ። ስለዚህ አሁን ይህንን ቃል እየተናገርኩ ያለ ምን ያህል ወደ እናንተ የሚቀርብ መልእክት እየመጣላችሁ እንደሆነ ገና ካሁኑ ማሰብ ትችላላችሁ። ምክንያቱም ጌታ ኢየሱስ ክርስቶስን ከተቀበላችሁ እንኳን ደስ ያላችሁ። እግዚአብሔር ጻድቅ ወይም ጽድቅ ብሎ የሚጠራውን ማንነት በፊቱ ትክክል የሆነ በፊቱ ሊያስቆም የሚችልን ማንነት አግኝታችኋል ማለት ነው። ደግሞ ይሄንን መልእክት ስትሰሙ ገና አሁን በተናገርኩት መሰረት ከእግዚአብሔር ጋር በልጁ በክርስቶስ ኢየሱስ ካልተስማማችሁ ይሄ መልእክትም ለእናንተ ነው። ስለዚህ እግዚአብሔር ጻድቅ የሚለው በፊቴ ትክክል ነው የሚለው እርሱ በላከው በልጁ በኢየሱስ በክርስቶስ ያመነውን ነው ወገኖቼ። ስለዚህ ይህንን ስትሰሙ ጻድቅ ለመባል ብቻ ሳይሆን ጽድቅን ደግሞ ለመቀበል በፊቱም በእግዚአብሔር ፊት ለመቆም በክርስቶስ ኢየሱስ በወንጌሉ ኃይል ይሁንላችሁ። ወንጌል የማዳን ኃይል ስለሆነ ስለዚህ እኔ ወደ መልእክቴ ስመለስ ይህ መልእክት ይህ ክፍል የሚያወራው እነዚህ ጻድቅ ብሎ የሚጠራቸው ሰዎች ህይወታቸው ምን ያህነት እንደሆነ እንዴት እያደገ እንደሚሄድ እንዴት ከቀላሉ በጠዋት ከሚነሳ ከሚመስል ወይም በድንግዝግዝ ወይም በደብዛዛው ከሚነሳ ብርሃን አንስቶ እንደ ንጋት ብርሃን ይለዋል እሱን ቀትር እስኪሆን ድረስ። አስቡት ወገኖቼ፣ ከጠዋት ጀምሮ የፀሐይ አወጣጥና እኛ ደግሞ በምድር ላይ የምንካፈለው ብርሃን እኩል አይደለም። ስለዚህ በንጋት ከሚወጣው ብርሃን አንስቶ እኩለ ቀን እስኪሆን ቀትር እስኪሆን ድረስ ፀሐይ ብርሃኗ እየደመቀ እንደሚሄድ ልክ እንደዛው የነዚህ በክርስቶስ ያመኑ ጻድቃን የሚላቸው እግዚአብሔር የነሱ ህይወት እንደዚህ ነው ይላል። ክብር ለእግዚአብሔር ይሁን። የነዚህ ህይወት እንደዚህ ነው። ለምን? እነሱ የተካፈሉት የእግዚአብሔርን ህይወት ነው። የእግዚአብሔርን ህይወት ወርሰዋል። ስለዚህ የጻድቅ ሰው መንገድ እንደተነገረው እግዚአብሔር እንዳለው በቃሉ መንገዱ እየደመቀ የሚሄድ እያበራ የሚሄድ እየጨመረ የሚሄድ እየበዛ የሚሄድ ነው። ክብር ለእግዚአብሔር ይሁን። ይሄም ከሰው የተነሳ አይደለም፣ ነገር ግን ከራሱ ለእግዚአብሔር ከእግዚአብሔር ደግሞ እሱ መዳኛ አድርጎ የጽድቅ ማግኛ ምክንያት አድርጎ ለማይሰራ ነገር ግን በሚሰራው ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል እንደሚል እግዚአብሔር ቃል በክርስቶስ ኢየሱስ ላመኑ የተሰጠ ህይወት ነው ማለት ነው። ጌታ ኢየሱስ ክርስቶስ ይባረክ። ይህ ህይወት የሚበዛ ነው ወገኖቼ። ይህ ህይወት የሚጨምር ነው። ይህ ህይወት የእግዚአብሔር ህይወት ይባላል። በዮሐንስ ወንጌል ምዕራፍ 1 ከቁጥር 5 ላይ ይህንን ሐሳብ የሚያብራራልኝ አንድ እግዚአብሔር ቃል አለ። ይህ ቃል ምንድነው የሚለው? በእርሱ ህይወት ነበረች ይላል። ህይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ላይ ያበራል፣ ጨለማውም አይቋቋመውም ይላል። ክብር ለእግዚአብሔር ይሁን። እንግዲህ ህይወት የሚጨምር የሚሆነው የእግዚአብሔር ሲሆን ነው። ስለዚህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይዞልን የመጣው ህይወት የሚበዛውና የሚጨምረው የእግዚአብሔር ህይወት ሲሆን ይሄንን ጌታ ኢየሱስ ክርስቶስን በማመንና በመቀበል ወደኛ ውስጥ የሚገባው ደግሞ የእግዚአብሔር ህይወት በእኛ ውስጥ ብርሃን ይሆናል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ በእኛ ውስጥ የተቀበልነው የእግዚአብሔር ህይወት በሰው ውስጥ ምን ሆኖ ይገለጣል ማለት ነው? ብርሃን ይሆናል ማለት ነው። ለዚህ ነው ህይወት በእርሱ ነበረች ይላል። ህይወት በእርሱ ነበረች በማን? በጌታ በኢየሱስ ክርስቶስ። እቺ ህይወት ደግሞ የሰው ብርሃን ነች ይላል። ሃሌሉያ። ጌታ ኢየሱስ ክርስቶስ እናንተ የዓለም ብርሃን ናችሁ ነው ያለ።
ወገኖቼ እኛ የዓለም ብርሃን ነን። እኔ የዓለም ብርሃን ነኝ። ከምን የተነሳ አትሉኝም? ከተካፈልኩት ከእግዚአብሔር ሕይወት የተነሳ በእኔ ውስጥ እንዲበዛ በእኔ ውስጥ እንዲጨምር ከጠዋት የንጋት ብርሃን እስከ ቀትር ድረስ እየጨመረ እንዲሄድ በውስጤ ከገባው የእግዚአብሔር ሕይወት የተነሳ እኔ የዓለም ብርሃን ነኝ። ሃሌሉያ። ስለዚህ ይሄ ሕይወት በእግዚአብሔር ሕይወት አማካኝነት ይሄ ብርሃን በሰው ሁሉ ውስጥ በሚያምንና በሚቀበል ሁሉ ውስጥ አለ ማለት ነው። ወገኖቼ በእኛ ውስጥ የሚበዛ ብርሃን አለ። ይሄ ብርሃን ይጨምራል ብያችኋለሁኝ። ብርሃኑ ሙላት አለው። ብርሃኑ የሚበዛ ነው። ብርሃኑ የሚተላለፍ ነው። ከአንደኛው ወደ ሌላኛው የሚተላለፍ ነው። ይሄ ብርሃን ሕይወትን የሚሰጥ ነው። ይሄ ብርሃን ለሚሞተው ሰውነት ብርሃን ሆኖ ድምቀትን የሚሰጥ ነው፣ የሚያስነሳ ነው። በዚህኛው ዓለም ብቻ ሳይሆን በሚመጣውም ዓለም ላይ የሚቀጥል ሕይወትን በጌታ በኢየሱስ ክርስቶስ ጻድቅ ለሆኑት ተሰጥቷል። ስለዚህ የዚህ ሕይወትን የተቀበሉ ሰዎችና ይሄ ብርሃን በውስጣቸው ያለ ሰዎች ሕይወታቸው ምን ይመስላል? ይህንን ነው የእግዚአብሔር ቃል እየጨመረ እንደሚሄድ ብርሃን ከንጋት ብርሃን ወደ ቀትር እየደመቀ የሚሄድ ነው ይላል። ምናልባት ብዙ ጊዜ በሕይወታችን ላይ እንደዚህ አይነት ስኬቶችን በንግዳችን፣ በገቢያችን፣ ባለን ካፒታል በተለያየ መንገድ እንለካዋለን። እዚህ ጋራ እሱ ልክ አይደለም ልላቸው አይደለም ወገኖቼ፣ እሱ ልክ አይደለም ልላቸው አይደለም። ነገር ግን የዚህ ሕይወት መጀመሪያ የት ነው? የዚህ ሕይወት መጀመሪያ የት ነው? ምክንያቱም ይህ በረከት ስለሆነ የበረከቱ አንዱ አካል ስለሆነ በምድር የተለያዩ ነገሮችን አሁን ማድረግ የእግዚአብሔር ሐሳብ ስለሆነ እኔ እሱን አልቃወምም። ነገር ግን የሕይወቱ መጀመሪያ የብርሃኑ መጀመሪያ የሚሆነው በውስጣችን የእግዚአብሔር ሕይወት በበዛበት በዛ ውስጥ ሙላት ይሆናል። ክብር ለኢየሱስ ይሁን። በዛ ውስጥ መትረፍረፍ ይሆናል። በመንፈሳችን ላይ ያለው ብርሃን ነፍሳችንን ይቆጣጠራታል። ነፍሳችን ላይ ያለው ብርሃን ስጋችንን ይቆጣጠራል። ኦል ሰራውንዲንጋችን የኛና የኛ የሆነ ነገር በሙሉ በብርሃኑ ይሞላል ማለት ነው። ስለዚህ ሀብትና ንብረት አንድ የሚከተለን ብርሃኑ በእኛ ውስጥ ስላለ፣ ሕይወቱ በእኛ ውስጥ ስላለ፣ ጽድቁ በእኛ ውስጥ ስላለ የሚከተለን አንዱ ሆኖ ይቆጠራል ማለት ነው። ወገኖቼ ጋሪውን ከፈረሱ አናስቀድመውም። በእኛ ውስጥ የእግዚአብሔር ሕይወት አለ። ሕይወቱ የተቀበለ ብርሃኑም የጨመረ ተጽዕኖ ይጨምራል። ብርሃኑን የተቀበለ ብርሃኑ የሚበዛለት አቅሙ ይጨምራል፣ ገዥነቱ ይጨምራል። የማስተዳደር ኃይሉ ከእግዚአብሔር ጋር እያወራ በምድር ላይ የመሰልጠን አቅሙ እየጨመረ ይሄዳል። ይሁን ያለው የሚሆንለት በውስጡ የሚሰራ ብርሃን ያለው ነው። ስለዚህ ይሄ ሰው በምድር ላይ አለመከናወን አይችልም። ወገኖቼ የሀብት ጉዳይ የቤትና የመኪና ጉዳይ ብቻ አይደለም። ነገር ግን ከዚህ ያለፈ የመንፈሳዊ አቅም፣ የመንፈሳዊ ጉልበት፣ የመንፈሳዊ ስልጣን ጉዳይ ነው። ስለዚህ ሕይወቱን የተካፈለ ሕይወቱ በውስጡ የበዛለት የብርሃን አቅሙ ወይም ደግሞ ጨለማውን የማሸነፍ አቅሙ ከፍተኛ ነው ማለት ነው። እንደምታውቁት እቺ ዓለም ለጨለማ ተላልፋ የተሰጠች ነች። ጌታ ኢየሱስ ክርስቶስም ሲናገር እናንተ በዓለም ትኖራላችሁ እንጂ ከዓለም ናችሁ አላለንም። ስለዚህ እኛ በዓለም እንኖራለን፣ ነገር ግን ከዓለም አይደለንም። ስለዚህ ምን ያስፈልገናል ማለት ነው? በጨለማ ከተያዘው ዓለም ውስጥ በእግዚአብሔር ስልጣንና ብርሃን እያሸነፍን እየደመቅን እንድንወጣ ብርሃናችን ሊጨምር ይገባዋል ማለት ነው። ጌታ ኢየሱስ ክርስቶስ ይባረክ። ስለዚህ ይህንን ቃል እየሰማችሁ በእናንተ ውስጥ ያለ ብርሃን፣ በእናንተ ውስጥ ያለ ሕይወት ስቲራፕ እንዲያደርግ በኢየሱስ ስም ጸልያለሁ። እንዲወዘወዝ፣ እንዲነቀነቅ፣ በጌታ በኢየሱስ እንዲቀጣጠል፣ ሪቫይቭ እንዲያደርግ ጸልያለሁ። በክርስቶስ ኢየሱስ የስም ስልጣን ይሄ ሕይወት የሚነቃነቅ ነው። ሙቭመንት ያለው ሕይወት ነው። ዶርማንት አይደለም፣ የሚንቀሳቀስ ነው፣ የሚገዛ ነው፣ የሚያስተዳድር ነው። የእግዚአብሔር በረከት በውስጡ የታጨቀ ነው። የእግዚአብሔር ሕይወት ያለው ነው። ወገኖቼ
በጌታ በኢየሱስ ክርስቶስ ከዚህ ህይወት ተነስተን ምድርን እንሸፍናለን። ከዚህ ህይወት ተነስተን ተጽዕኖአችን በምድር ላይ በኢየሱስ ክርስቶስም ይጨምራል። ስለዚህ እኔ ራሱ አሁን ይሄንን እየተናገርኩ ባለሁበት ቅጽበት የእግዚአብሔር ብርሃን በውስጤ ይሰማኛል። የተካፈልኩት የጌታ የኢየሱስ ክርስቶስ ብርሃን በውስጤ ይሰማኛል። ወገኖች ጌታ ኢየሱስ ክርስቶስ የተባረከ ይሁን። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ ይሄ ብርሃን በምን ያህል መጠን ይጨምራል፣ በምን ያህል መጠን ከፍ እያለ ይሄዳል ካላችሁኝ አንድ ከመጽሐፍ ቅዱስ አንድ ታሪክ አወራላችኋለሁ። ይሄ ታሪክ የተከሰተው በሐዋርያት ሥራ ምዕራፍ 9 ላይ ያለ የሳኦል የቀድሞ ሳኦል ወይም የጳውሎስን ታሪክ ነው የምነግራችሁ። ጳውሎስ የእግዚአብሔርን ሥራ ለመስራት ወይም አውቀዋለሁኝ ብሎ የሚያስበውን እግዚአብሔርን ለማገልገል ከአለቆች መልእክትን ትእዛዝን ተቀብሎ ወይም ህጋዊ በሆነ መንገድ እግዚአብሔርን ለማገልገል ክርስቲያኖችን ማንገላታት ይሁን እንጂ ወገኖቼ ዛሬ እኛ ገብቶን እንደምንተረጉመው አይደለም። ጳውሎስ በዛን ሰዓት በቅንነት ለእግዚአብሔር ቀንቶ ለእግዚአብሔር ቤት ቀንቶ የእግዚአብሔር ቤት ላይ የተነሳን ነገር ሊቃወም ነው የሚሄደው። የእግዚአብሔር ቤት ላይ የተነሳን ነገር ሊያስቆም ነው የሚሄደው እና አቀዋለሁ ብሎ የሚያገለግለውን አምላኩን ታዞ መስሎት ወጥቶ ወደ ደማስቆ ሰራዊትን ይዞ በፍጥነት እየሄደ ሳለ አንድ ነገር ተከሰተ። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ጳውሎስን ያገኘው ከቀትሩ ብርሃን የጨመረ ሌላ ብርሃን ነው ወገኖቼ። የጻድቅ ሰው ጸሎት እስከ ንጋት ብርሃን ይጨምራል ይላል። ነገር ግን ከዛ ብርሃን ደግሞ ያለፈ በክርስቶስ ኢየሱስ ውስጥ ያለ በእኛ ላይ ያለው አይነት ብርሃን፣ በእኛ ውስጥ የገባው አይነት ብርሃን በዛ በክርስቶስ ኢየሱስ ላይ በሙላት ተገልጦ ይታያል። ክብር ለስሙ ይሁን። ይህ መለኮታዊ ኃይል በሱ ላይ በሙላት ተገልጦ ይታያል። ስለዚህ ጳውሎስም በመንገዱ ገጠመው ከቀትሩ የከፍ ያለ ከቀኑ ከፍ ያለ ከለቱ ፀሐይ ከፍ ያለ በሚያበራ ነገር ላይ በልጦ የሚያበራ የእግዚአብሔር ብርሃን ሃሌሉያ በልጦ የሚያበራ በልጦ የሚሰለጥን በሰለጠነው ላይ በልጦ የሚከብድ በከበደው ላይ በልጦ የሚበራ የእግዚአብሔር ብርሃን ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በዛ ብርሃን ጳውሎስ ወይም ሳኦል ነው ስሙ በወቅቱ ሳኦል ተዋጠ። ኢየሱስ ጌታ። ዛሬ ጻድቃን የሆነን እኛም ዛሬ በክርስቶስ ኢየሱስ ያመንን በእኛ ላይ እየበራ ካለው ብርሃን የበለጠ የጌታ የኢየሱስ ክርስቶስ በሙላት የተገለጠው ብርሃን እንደገና ይንካን ወገኖች። እንደገና ንካኝ ይበሉት። እንደገና ይንካን። እያገለገልን እየሮጠን ሊሆን ይችላል። እግዚአብሔርን ለማስደሰት እየተጋል ሊሆን ይችላል። እግዚአብሔር በሰጠን በተለያየ አቅጣጫ እያገለገልን ሊሆን ይችላል። ወይም ደግሞ ጥሪያችንን ተቀብለን የማገልገልም አቅም አተን በተለያየ ስፍራ ሆነን ሊሆን ይችላል። ነገር ግን እግዚአብሔር በድጋሚ ሲነካን ይሄ ብርሃን በድጋሚ ሲነካን ነገር ይቀየራል። ኢየሱስ ጌታ ነው። ነገር ይቀየራል። ኢየሱስ ጌታ ነው። ስለዚህ ሳኦል በዚህ ከቀትር በገነነ ብርሃን ተነካ። ሃሌሉያ ተነካ፣ ወደቀ፣ አገኘው፣ ኢንካውንተር ሆነለት። በጌታ በኢየሱስ ክርስቶስ ኢንካውንተር እንዲሆንልን ኢየሱስ ድጋሚ እንዲያገኘን ደግሞ ከፍ ባለ ብርሃን እንዲሞላልን ህይወት እንዲሆንልን እንዲበዛልን በኢየሱስ ስም እጠራለሁ። ማግሎ ብራዲያስ በጌታ በኢየሱስ ስም እኔ እጠራለሁ። ዋው! የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር ብርሃን ነፍስና መንፈስን አልፋ የምታጥለቀልቅ ህይወትን የምትከድን የእግዚአብሔር ብርሃን ወገኖቼ በያላችሁበት ይሄ ብርሃን ያገኛችሁ። ተጽዕኖ የብርሃን ጉዳይ ነው።
ውጤታማነት የብርሃን ጉዳይ ነው። ስኬታማነት የብርሃን ጉዳይ ነው። ብርሃኑ ደግሞ በኢንካውንተር በጌታ በኢየሱስም በላያችሁ ላይ ይምጣ። በእኔና በምትመለከቱ አሜን እያላችሁ በምትሰሙ እግዚአብሔርን ለተራባችሁ የእግዚአብሔር ብርሃን ለሚያስፈልጋችሁ ሁሉ ከምህረቱ ጋር ብርሃን ይሆንላችሁ። ወገኖች ህይወት በምድር ላይ የሚኖረው በሰማይ ባለ ብርሃን ነው። ስለነጋ ተነስተን ካልጋችን ወተን መሄድ ብቻ እና ሲመሽ መግባት ብቻ የቀትሯ ፀሐይ የምድር ላይ የምትሰራው ብርሃን ጊዜን የምትገልጠው እሷ ብቻ ህይወትን ለጻድቅ አትመራለትም። ወገኖቼ ማንኛውም ፍጥረት ከእግዚአብሔር ህይወትን ተካፍሏል። በክርስቶስ ኢየሱስ ደግሞ በማመን የሰው ልጅ ከእግዚአብሔር ጋር በመታረቅ ይህንን በውስጡ ያለውን ህይወት ወደ ብርሃን አክቲቬት እንዲያደርግ ጌታ ኢየሱስ ክርስቶስ ወደኛ መጥቷል። ዛሬ ይሄ የሚጨምር ብርሃን ነገራችንን ይሸፍን። ጌታ ኢየሱስ ይባረክ። ጳውሎስ ሳኦል ተጥለቀለቀ ወገኖቼ በምድር ላይ እስኪ ወድቅ ድረስ ጣለው። ስትሪንግዙን እየተወረወረ የሚሄድበትን ዓላማ የበለጠ ብርሃን የራሱ ዓላማ ያለው ብርሃን ልክ ጳውሎስ ቤተክርስቲያንን ሊያድን ለእግዚአብሔር እንደቀና ከጳውሎስ ከሳኦል በላይ የቀና እሱ ከያዘው ራእይ በላይ ራእይ ያለው ምድርን የመጠቅለል ራእይ ያለው ብርሃን ተገለጠ። በዚህ ብርሃን ጳውሎስ ተሸነፈ፣ ወደቀ፣ ለበጎ ሆነለት። ወገኖቼ በዚህ ብርሃን መሸነፍ ለበጎ ያደርጋል። በጌታ በኢየሱስ ክርስቶስ የእግዚአብሔር ቃል በመዝሙር መጽሐፍ ምዕራፍ 44 ላይ እንደዚህ ይላል፣ አባቶች በጉልበታቸው ከተማን አልወረሱም፣ ወደድካቸው፣ በፊትህም ብርሃን ነው እንጂ ይላል። ወደሃቸዋልና በክንድህ በፊትህም ብርሃን ነው እንጂ ይላል። አያችሁ ለሳኦል የዛን ቀን ብርሃን ሆነለት። ሳኦል እንደዚህ አለ፣ አቀዋለው፣ ለሱ ነው ምሮጠው፣ አገለግለዋለው እያለ የነበረውን ጌታ ሆይ አንተ ማነ አለው። እማያውቀው ኢንካውንተር። ኦ ሃሌሉያ፣ ኦ ሃሌሉያ፣ ኦ ሃሌሉያ። በማናውቀው ኢንካውንተር ተገናኝተን እስከማናቅ ድረስ ጌታ ኢየሱስ ተገናኝታችሁት እስከማታቁ ድረስ አንተ ደግሞ ማንህ የሚያስብል ከፍ ያለ የእግዚአብሔር ብርሃን ባለንበት ባላችሁበት በጌታ በኢየሱስም ያገኛችሁ። ብዙ ጥያቄ ያላችሁ ሰዎች ልትኖሩ ትችላላችሁ። በተለይ የእምነትና የክርስትና ጉዟችሁ ላይ ብዙ ጥያቄ ያለባችሁ መጽሐፍ ቅዱስ የሚለውን አምናችሁ ሰምታችሁ ነገር ግን በህይወታችሁ ላይ መግለጥ ያቃታችሁ እኔ አንድ ሚስጥር ልንገራችሁ። በህይወታችን የእግዚአብሔርን ነገር የመግለጥ መጠኑ የሚለያየው በውስጣችን እየደመቀ ካለው ብርሃን የተነሳ ነው። በውስጣችሁ ያለው ብርሃን እየደመቀ ሲሄድ ተጽዕኗችሁና ቃሉ በእናንተ ላይ ተገልጦ የመታየት አቅሙ የእግዚአብሔር ደግሞ ሙላት በእናንተ ላይ ይጨምራል። ስለዚህ ብርሃኑ ሳኦልን ጣለው። ሳኦልም ከቀትር የገነነው ብርሃንን ማነ ጌታ ሆይ አስባለው ማለት ነው። ጌታ ሆይ በእንደዚህ ያለ መነካት ህይወታችን ደማስቆ ይሁን፣ መጠቅለል ይሁን። አለንበት ከምንለው ብርሃን ከኮንፈርት ዞናችን የሚያስወጣ እናውቃለን ከምንለው ማወቅ የሚያስወጣ እንችላለን ከምንለው መቻል የሚያስወጣ ያንተ ብርሃን ይለቀቅልን ኢየሱስ ክርስቶስ። ሃሌሉያ። እና ሳኦልን ጌታ አገኘው፣ በሚገርም ብርሃን አገኘው። በነገራችን ላይ ስለ ብርሃን ደጋግሜ ሳወራ ሁሉ ጊዜ ከኔ ጋር ቀጥተኛ ግንኙነት እንዳለው ስለሚሰማኝ አንድ ነገር ልንገራችሁ። እኔ ስሜ አበኔር ነውና አበኔር ደግሞ ማለት የብርሃናት አባት የሚለውን የእግዚአብሔር ስም የያዘ ስም ነውና ስሜን በጣም የምወደው ትርጉሙ ይህ ስለሆነ ነው። ምን ማለት ነው? የብርሃናት አባት ማለት እግዚአብሔር አብ አባታችን ነው።
ልጆቹ ደግሞ ብርሃናት የሚባሉት ጌታ ኢየሱስ ክርስቶስ እንደነገረን እኛ ልጆቹ እኔና እናንተ ነን ጻድቃን ተብለን የምንጠራው ብርሃናት እናንተ ያለም ብርሃን ናችሁ እንዳለን ማለት ነው የብርሃናት አባት ደግሞ በዚህ ብርሃን በሆኑ ልጆቹ ተጽዕኖ ማምጣት ይፈልጋል ነገሮችን ሁሉ በዚህ ብርሃን በጌታ በኢየሱስ መቆጣጠር ይሆንልን የዚህ ብርሃን ኃይል በነገር ሁሉ ተገልጦ እንድንወርስ ኃይልን ይስጠን ዛሬ በጌታ በኢየሱስ ክርስቶስ ከዛ በኋላ የሳኦል ሕይወት ተቀይሮ ነው የምናየው ወገኖች ከዛ በኋላ የሳኦል ሕይወት ተቀየረ እግዚአብሔር እውነተኛ ዓላማውን ነገረው በአሕዛብና በነገስታት ፊት የሚቆም ኃያል እንደሆነ እንዲሁም ጌታ ኢየሱስ ክርስቶስ ራሱን ገልጦ አወራው እኔ አንተ የምታሳድደው ኢየሱስ ነኝ አለው ሃሌሉያ ሃሌሉያ ዛሬ እንደዚህ አይነት ብርሃን እንደዚህ የሚነካ ብርሃን ተጽዕኖን ማምጣት እንድንችል በህይወታችን ላይ በትዳራችን ላይ በአገልግሎታችን ላይ በመንኖርበት አካባቢ ላይ ብርሃኑ ከጨለማ ተለይቶ እንዲታይ ብርሃን የወጣበት በዛ ሞት የለም ወገኖቼ ብርሃን ባለበት በዛ ጭንገፋ የለም ብዙ ያሉ የሚመስሉን ድምጾች ብዙ የሚያስፈራሩን ኃይሎች የሌሉበት ስፍራ ብርሃን ይባላል ዛሬ ብርሃናችን የደመቀ ቢሆን በሰማይ እንዳለ እንደዛው ሳኦልን እንዳገኘው እንደዛው ያለ ብርሃን በህይወታችን ላይ በኑሯችን ላይ በሰራው ድንጋያችን ላይ ይከባል ማለት ነው ጌታ ኢየሱስ ክርስቶስ ይባረክ ሳኦል ያገኘውን ኢንካውንተር እግዚአብሔር ለኛ ደግሞ እንዲያደርግ እየጸለይኩኝ ወገኖቼ እኔ ራሱ ይሄንን እየተናገርኩ ባለበት የእግዚአብሔር ብርሃን ውስጤን ከቦታልና እሱን ያገኘው ብርሃን ይሄ እስከ ቀትር ይደምቃል የሚለው የእግዚአብሔር ሕይወት በሰው ውስጥ የሚኖረው በምሳሌ የተገለጠው በምሳሌ መጽሐፍ ላይ በምሳሌነት የተገለጠው ይሄ ሕይወት በአካል በመንፈስ ሳኦልን እንዳገኘ ዛሬ በክርስቶስ ኢየሱስ ስም በእኔና በእናንተ ላይ እንዲሆን በኢየሱስ ስም ጸልያለሁ አባት ሆይ በጌታ በኢየሱስ ክርስቶስ ይህንን ድምጽ የምንሰማ ተጽዕኖአችንና ያለን አቅም እንዲቀየር በመድር ላይ የምንኖርበት ዓላማ ልክ የሳኦል ዓላማ ከብርሃኑ በኋላ እንደተቀየረ የብርሃን ራብተኞች እንድንሆን ተጽዕኖአችን በመድር ላይ እንዲቀየር በክርስቶስ ኢየሱስ ስም አባት ሆይ ሳኦልን ያገኘው ብርሃን በጌታ በኢየሱስ ክርስቶስ እንዲያገኘን ቀትራችንን የሚያልፍ የደመቀ ከቀኑ የባሰ ብርሃን እንዲሆንልን በጌታ በኢየሱስ ክርስቶስ መንፈስና ነፍስን ስጋን ሁሉ የሚያልፍ በህይወት እግዚአብሔር ሆይ በሰማያዊ ነገር በሰማያዊ በረከት ሁሉ የሚገለጥ ይህ ያንተ ህይወት ይህ ያንተ ብርሃን በጨለማ ላይ ሁሉ የሚያበራው ጨለማም የማያሸንፈው በጌታ በኢየሱስ ክርስቶስ ስም ይለቀቅልን አባት ሆይ እኔ አመሰግንሃለሁኝ ይህንን የሰሙ ሁሉ ብርሃናቸው ይጨምር ጌታ ሆይ ሳኦልን በተገናኘህበት ክንድህ እንድትገናኛቸው ለምንሃለሁ ስለሰማህን ብርሃናችንን ለተጽዕኖ እንዲሆን ስላስተማርከን በጌታ በኢየሱስ ስም አመሰግንሃለሁ አባት ሆይ እወድሃለሁ በኢየሱስ ስም አሜን እናንተም ይህንን መልእክት የተከታተላችሁ በጌታ በኢየሱስ ክርስቶስ ስም እንደተባረካችሁበት ተስፋ አደርጋለሁኝ በሌላ ቪዲዮዎች ደግሞ መምጣት እንድንችል እኔና ባለቤቴ ይህንን ቻናል ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ እኛንም እንድታበረታቱ መልእክቱ ደግሞ ለብዙ ለሌሎች ሰዎች እንዲደርስ እንድትረዱን በጌታ ፍቅር እለምናለሁኝ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ ተባረኩ